ሰላም የተወደዳችሁ የሜንቶርሪችai.com ተጠቃሚዎች፣ ይህንን ቪዲዮ እየሰራ ያለሁት ይሄ ሜንቶርሺፕ አካዳሚ እንዴት እንደሚሰራ፣ ምን አገልግሎቶችን እንደሚያካትት፣ ኢኒሼቲቭ እንዴት እንደተጀመረ ለማውራት ነው። ለመጀመሪያ ያህል ይሄ ሜንቶርሺፕ አካዳሚ የተጀመረው እንደ በጎ ስራ ነው። ምንድነው ዋናው በጎ ስራ የዚህ ሜንቶርሺፕ አካዳሚ? ኢትዮጵያ ውስጥ ወይም ታዳጊ ሀገር፣ የትኛውም ታዳጊ ሀገር ያለው፣ አፍሪካም ሀገር ሊሆን ይችላል፣ ኤዥያም ሀገር ያሉ ተማሪዎችን የሜንቶርሺፕ ኦፖርቹኒቲ የሌላቸው፣ ሜንቶርሺፕ በአቅራቢያቸው ሊያገኙ የማይችሉ ኢትዮጵያኖችን ከዚህ ያደገ ሀገር ያሉ ስፔሻሊ አሜሪካ ኦር ዩሮፕ ያሉ ብዙ አመት ልምድና ኤክስፒሪየንስ ያላቸው ፕሮፌሰሮች ሊሆኑ ይችላሉ፣ ኢንጂነሮች ሊሆኑ ይችላሉ፣ ፋይናንስ ውስጥ ያሉ ሰዎች ሊሆኑ ይችላሉ፣ ህግ ላይ የሚሰሩ ሊሆኑ ይችላሉ። ታዳጊ ያሉ አገር ያሉ ሜንቶርሺፕ የሚፈልጉ ተማሪዎችን ሁለቱን ማገናኘት ነው የኛ ዋናው ፐርፐዝ፣ የዚህ ሜንቶርሺፕ አካዳሚ ፐርፐዝ። ሶ ምንድነው የሚሆነው? ሜንቲው ኦር የሜንቶርሺፕ አገልግሎት የሚፈልገው ሰው ይሄንን ፕላትፎርም በመጠቀም አካውንት ይከፍታል። ከዛ አካውንት ከፍቶ ቮለንተር ሜንተሮች አሉን፣ ኢንዲቪጁዋሊ እየጠየቅናቸው ያለን ኦር በራሳቸው ፈቃደኝነትም አካውንት የከፈቱ እዚህ ሜንቶርሺፕ ፕላትፎርም ላይ ሰው ሜንቲዎች አካውንት ከከፈቱ በኋላ የሜንቶርሺፕ ሪኩዌስት ለሜንቶሮች ይልካሉ። ሶ ሜንቶሮቹ ይህን ሰው ሜንቶር ማድረግ ይችላለሁ ብለው ፍላጎት ካላቸው እና ጊዜው ካላቸው ሜንቶርሺፕ ሪኩዌስቱን ይቀበሉና ምን ያደርጋሉ? ከዚህ ፕላትፎርም ላይ ቢልት-ኢን ሜሴጂንግ ሰርቪስ አለ። እዛ ላይ በመጻጻፍ ከዛ በኋላ ያለውን ነገር ሁለቱ ይጨርሳሉ ማለት ነው። ከፈለጉ በወር አንዴ ሊገናኙ ይችላሉ፣ ወር በአመት አንዴ ሊገናኙ ይችላሉ። የኛ ዋናው ዓላማ ምን ማድረግ ነው? ሁለቱን ማገናኘት ነው። ምክንያቱም ይሄ ኦፖርቹኒቲ ስለሌለ ይህንን ኦፖርቹኒቲ መክፈት ነው ዋናው የዚህ ፕላትፎርም ዓላማ። መጀመሪያ ይሄንን ሜንቶርሺፕ አካዳሚ ስንጀምር የጀመርነው ኮምፕሊትሊ 100% ፍሪ አድርገን ነው። ነገር ግን ባየነው የትንሽ ቀን ልምድ አንዳንድ ሰዎች ሲስተሙን አቢዩዝ ሊያደርጉ ሲጠቀሙበት ወይም ሲሯሯጡ ስላየን ይህንን ለመከላከል እና ከኪሳችን እያወጣን ሜንቴን ለማድረግ የምንከፍለውን ክፍያ ትንሽ ክፍያ በማስከፈል ይህን ሜንቶርሺፕ ፕላትፎርም ሰዎች እንዲጠቀሙ እንዲሆን ወስነናል። ስለዚህ ምንም እንኳን ለአንድ ወር ወር ለሁለት ወር ፍሪሊ አቬለብል ቢሆንም አሁን ግን የተወሰነ ክፍያ እየጠየቅን ነው። ሰዎች ይሄ እዚህ ሜንቶርሺፕ አካዳሚ ፕላትፎርም ላይ አገልግሎት ማግኘት የሚችሉት ክፍያ በመክፈል ነው። ነገር ግን አቅም ለሌላቸው፣ እኛ ፖቴንሻል አላቸው እነዚህ ተማሪዎች ፕሮፌሽናሎች ቢታገዙ፣ በምክር ቢታገዙ ነገ ራሳቸውንም ሀገርም ይረዳሉ ብለን የምናስባቸውን ሰዎች ፍሪ ስኮላርሺፕ እንሰጣለን። መጀመሪያ ፕሮፋይላቸውን ቼክ እናደርጋለን፣ ሲቪያቸውን ቼክ እናደርጋለን፣ ግሬዳቸውን ቼክ እናደርጋለን። ሊረዱ ይገባል። እኛ ያስቀመጥነውን ክፍያ ምንም እንኳን ክፍያው ብዙ ባይሆንም ይሄንን ክፍያ መክፈል አይችሉም ብለን ካሰብን ምን ማድረግ እንችላለን? ለዛ ሰው ኦር ለዛች ልጅ ኦር ወንድም ሊሆን ይችላል ሴት ፍሪ ስኮላርሺፕ እንሰጣለን። ስለዛ ይሄንን ሜንቶርሺፕ አካዳሚ ኢዚሊ አክሰስ ማድረግ ይችላሉ ማለት ነው ስሩ ስኮላርሺፕ ሳይከፍሉ። ነገር ግን ለአብዛኛው ሰው በክፍያ ነው የሚሆነው። ምን ያህል እንደምናስከፍል በኋላ እነግራችኋለሁ። ሶ ይሄ ፕላትፎርም ሆም ፔጁ ይሄንን ይመስላል። ሶ እዚህ ፕላትፎርም ላይ የተለያዩ ሰርቪሶችን እንሰጣለን። ለምሳሌ ሌትስ ሴይ አንድ ሜንቲ ለብዙ ሜንቶር ለሚያደርጉ ሰዎች ሪኩዌስት ጠይቀው እነዛ ሰዎች ሪኩዌስቱን ባይቀበሉስ ምንድነው ያለው ሁለተኛ አማራጭ? ሁለተኛ አማራጫችን ምንድነው? we have AI
አድቫይዘር ኤጀንት አለን። ሶ እኛ ቢውልድ ያደረግነው ኤአይ አድቫይዘር ኤጀንት አለን። ሶ ያ ኤጀንት እንደ ሜንቶር ሆኖ ማገልገል ይችላል። ለምሳሌ አንዱ ቤዚክ ችግር ኤአይ ቱሎችን ከመጠቀም አንጻር ማየው ምንድነው፣ ሰዎች ምን አይነት ጥያቄ መጠየቅ እንዳለባቸው አያውቁም። ወይም እኛ ምን እንለዋለን፣ ፕሮምፕት ኢንጂነሪንግ እንለዋለን። ያንን ምን አይነት ፕሮምፕት ኤአይ ቱል ውስጥ ማስገባት እንዳለባቸው ሰዎች ማወቅ አለባቸው። ትክክለኛውን መልስ ወይም ጋይድ ሊያደርጋቸው የሚችለውን መልስ ከኤአይ ቱሎች ለማግኘት አይዘር ከቻትጂፒቲ ሊሆን ይችላል፣ ኦር ከክላውድ ሊሆን ይችላል። ከተለያዩ ኤአይ ቱሎች ትክክለኛውን መልስ ለማግኘት ወይም በትክክል ለመማር መጀመሪያ ሰው ምን አይነት ጥያቄ መጠየቅ አለበት የሚለውን ማወቅ አለበት። ሶ እኛ ያደረግነው ምንድን ነው፣ ሰዎች ይህንን ስለማያውቁ ምን አይነት ጥያቄ መጠየቅ እንዳለባቸው ስለማያውቁ ኦር ልምዱ ስለሌላቸው የእኛ ኤአይ ኤጀንት ምን ያደርጋል፣ ኦልሬዲ ጥያቄውን አዘጋጅቶ ይጠብቃቸዋል። ለምሳሌ እንዴት ነው ፒኤችዲ ማግኘት የምችለው የሚሉ ተመሳሳይ ፕሮምፕቶችን አስገብተናል እዚህ ኤአይ አድቫይዘር ላይ። ሶ አንድ ሰው ምንድነው ማድረግ የሚችለው፣ መጀመሪያ አካውንት ይከፍታል፣ ን ኢሜይሉን ቬሪፋይ ያደርጋል። ኢሜይሉን ቬሪፋይ ካደረገ በኋላ ሳይን ኢን ማድረግ ይችላል። ሶ እዚህ ጋር እንደምታዩት the alternative approach is to use AI advisor. so AI advisorአችን AI advisor ኤጀንታችን ብዙ ሴክተር ላይ አድቫይዝ ያደርጋል። ስኮላርሺፕ፣ ኬሪየር ፕላን፣ ፊውቸር ሴፍ ጆብ። ለምሳሌ ወደፊት በዚህ በኤአይ ዘመን ምን አይነት ስራዎች ናቸው ሴፍ የሆኑት፣ አሁን ሴፍ ያልሆኑ ስራዎች አሉ። ስለዛ እነዛን ምን አይነት ስራዎች ናቸው ሴፍ የሆኑት፣ እነሱን ኤአይን በማማከር ሴፍ ወደ ሆነው የስራ ዘርፍ መዞር ይቻላል ማለት ነው። ኤጁኬሽን ፓዝ፣ ምን አይነት ኤጁኬሽን ፓዝ ብከተል ነው በዚህ በኤአይ ዘመን ሰክሰስፉል መሆን የሚችለው። ጌቲንግ አብሮድ፣ እንዴት ነው አፕላይ ማድረገው ስኮላርሺፖችን አስ አፍሪካን ስቱደንት ኦር አስ ኢትዮጵያን ስቱደንት፣ እንዴት አድርጌ ነው ቪዛ ፕሮሰስ ማድረገው፣ ምንድን ነው ስትሮንግ ስቴትመንት እንዴት ነው የምጽፈው ለግራድ ስኩል፣ ኦፖርቹኒቲዎቹ ምን አይነት ኦፖርቹኒቲዎች አሉ ለአፍሪካ ስቱደንት ኦር ለኢትዮጵያን ስቱደንት፣ ኤአይ ቴክ ስኪል እንዴት ነው መማር የምችለው። እነዚህ ጥያቄዎች እኛ ኦልሬዲ ኤጀንቱ ጥያቄዎችን አዘጋጅቶ ይጠብቃል። እሱ ላይ ክሊክ በማድረግ መልስ ማየት ነው። ኢንተርፕረነር መሆን የሚፈልግ ሰው እንዴት ነው ኢንተርፕረነር መሆን የሚችለው ዊዛውት ማኒ ኦንሊ ባይ ክሬቲንግ ፕሮዳክት ኦር ባይ ሃቪንግ ጉድ አይዲያ። ሶ ወደፊት ሌሎችንም ቶፒኮች ለመጨመር አስበናል። ለጊዜው ግን እነዚህ ናቸው ያሉት። ሶ እዚህ ላይ ማንኛውንም ምክር የሚፈልግ ሰው እነዚህን በመንካት ለምሳሌ ይኸውን ኤአዩ መልስ ሊመስልልኝ እየተዘጋጀ ነው። ነገር ግን እዚህ ጋር መናገር የምፈልገው ነገር ምንድን ነው፣ እኛ የምንጠቀመው ኤአይ ቱል ኢትስ ኖት አ ፍሪ ቱል። ሶ ዊ አር ፔይንግ ፍሮም አወር ፖኬት። ሶ ፔድ የሆኑ ቨርዥኖችን ነው የምንጠቀመው። ሶ እዚህ ጋር የምታገኙት አገልግሎት ቻትጂፒቲ ላይ እንደምታገኙት አይደለም። የቻትጂፒቲ ለምሳሌ ፍሪ ቨርዥን አለው፣ ፔድ ቨርዥን አለው። ስለዛ ፍሪ ቨርዥን የምታገኙትን አገልግሎት አይደለም እዚህ ጋር የምታገኙት። ሶ እኛ እየከፈልን ነው ለኤአይ ካምፓኒው ፔድ ቨርዥን እዚህ ጋር እንድትጠቀሙ እያደረግን ያለ ነው ማለት ነው። ስለዛ ሁለተኛው አማራጭ ሰው አድቫይዘር ባያገኝ፣ ሶ ኤአይ አድቫይዘር በቀላሉ ሰዎችን ጋይድ ማድረግ ይችላል ስቴፕ ባይ ስቴፕ። ለምሳሌ ከመጀመሪያ ምንድነው ማድረገው፣ ከዛ ቀጥሎ ምንድነው ማድረገው የሚለውን ጋይድ እያደረጋቸው ሜንቶር ሊያደርጋቸው ይችላል ማለት ነው። ሶ this is one of the opportunities we have in our platform. ሶ ሌላው እዚህ ላይ ያለን ኦፖርቹኒቲ ምንድን ነው፣ ለምሳሌ እዚህ ሜንቶር ሆነው ሬጂስተር ያደረጉ ሰዎች የራሳቸው ዩቲዩብ ቻናል ካላቸው ያንን ዩቲዩብ ቻናል እዚህ ላይ ሊንክ እናደርገዋለን። ሶ ማስተማር የሚፈልጉ ሰዎች ያስተምራሉ፣ መምከር የሚፈልጉ ሰዎች ይመክራሉ። ለምሳሌ ይሄ ለምሳሌ how I secured US PhD what kind of document you need is ይህ አሁን የ30 ደቂቃ ቪዲዮ ነው። ሶ በአማርኛ ነው የተሰራው። እዚህ ላይ መጥቶ ሰው እንዴት ነው
ስኮላርሺፕ ፒኤችዲ ስኮላርሺፕ ኦር ማስተር ስኮላርሺፕ አሜሪካን ሀገር አፕላይ የሚደረገው እንዴት ነው፣ ምን አይነት ዶክመንቶች ናቸው የሚያስፈልጉኝ የሚለውን ማየት ይችላል። እዚህ ጋም ሌላ ርዕስ አለ። ዋት ዩ ሹድ ኢንክሉድ ኢን ዘ ኢሜል ዩ ራይት ቱ ዩኤስ ፕሮፌሰር። ለዩኤስ ፕሮፌሰር ኢሜል ስጽፉ ምን አይነት ነገሮችን ነው ማካተት ያለባችሁ የሚለውን እዚህ ቪዲዮ ላይ ማየት ትችላላችሁ። ኖት ኦንሊ ዲስ ቪዲዮስ ኔክስት በሚቀጥለው ጊዜ ብዙ ቪዲዮዎችን ከብዙ ፕሮፌሽናል ሰዎች እያመጣን ኢንክሉድ እናደርጋለን። ይህንን ግን ለምታዩት ነገር ያው ሬስፖንሲብል የሚሆኑት የጫኑ ሰዎች ናቸው። እኛ ፕላትፎርም የምንጠቀመው አክሰሰብል እነዛ ቪዲዮዎች አክሰሰብል እንዲሆኑ ሰዎች ብዙዎችን ነገር እዚህ ፔጅ ላይ እንዲያገኙ እዚህ ሜንተርሺፕ አካዳሚ ላይ በማግኘት ፉል የሆነ ኤክስፒሪየንስ እንዲያገኙ ማድረግ ነው። ሌላው እዚህ ፕላትፎርም ላይ ያለው ኦፖርቹኒቲ ምንድን ነው? አሁን ያሉ ስኮላርሺፖች ኦፕን የሆኑ ስኮላርሺፖች የትም ሀገር ሊሆን ይችላል፣ ኤዥያ ሊሆን ይችላል፣ ዩሮፕ ሊሆን ይችላል፣ አሜሪካን ሊሆን ይችላል። ምን ማድረግ ይችላል ሰው እዚህ ላይ እየሄደ ያሉ ኦፖርቹኒቲዎችን አፕላይ ማድረግ ይችላል። ለምሳሌ ሌትሴይ እዚህ ጋር ስትፈልጉ የምትፈልጉት ኦፖርቹኒቲ የለም ብለን እናስብ። ምን ማድረግ ትችላላችሁ? እዚህ ላይ ሄዳችሁ ምንድነው ፕሬፈረንሳችሁ? የት ነው ስኮላርሺፕ ማግኘት የምትፈልጉት? ዩኤስ ነው? ዩሮፕ ነው? ይከን ስፔሲፊካሊ ሜንሽን ካንትሪ ኤንድ ዜን ምን አይነት ፊልድ ነው አፕላይ ማድረግ የምትፈልጉት? ምንድን ነው ሌቭሉ? ባችለር ነው? ማስተርስ ነው? ፒኤችዲ ነው? ፖስትዶክ ነው? ምንድን ነው ፒኤችዲ ፖዚሽን ነው? ማስተር ፖስትዶክ ፌሎሺፕ whatever and then funding, are you looking for fully funded, partially funded, step fund or salary? so ይሄንን በመሙላት ምን ማድረግ ትችላላችሁ? ፍላጎታችሁን ሴቭ ማድረግ ትችላላችሁ። ስለዛ እኛ እዚህ ውስጥ አፕዴት ስናደርግ እነዚህን ስኮላርሺፕ ኦፖርቹኒቲዎችን ምን ይልክላችኋል? ለጊዜው የሆነ ኢረር እያለ ነው፣ ምክንያቱም ኢንፎርሜሽኖችን አላስገባም። ኢንፎርሜሽን ባስገባ ኢረሩ ኦከር አያደርግም። ስለዛ እዚህ ጋር ሴቭ ብታደርጉ እኛ ስኮላርሺፖችን ስናስገባ አለርት ያደርጋቸዋል፣ ኢሜል ይልክላቸዋል። ሶ ለእናንተ ፊት ያደርጋል ብለው ብዬ ማስበው ኦፖርቹኒቲ መጥቷልና ይሄንን ቼክ አድርግ ብሎ ኢሜል ይልክላቸዋል ማለት ነው። ይሄን እዚህ ጋር ፕሪፈረንስ ካስገባችሁ so this is the other opportunities። ትምህርት ሊሆን ይችላል፣ ፌሎሺፕ ሊሆን ይችላል፣ ኮንፈረንስ ሊሆን ይችላል። so we are going to include all those opportunities here regularly update እናደርጋለን። አንዱ ኦፖርቹኒቲ ይሄ ነው። ሌላው ኦፖርቹኒቲ ምንድን ነው? እዚህ ጋር ኮርሶች አሉ። ለምሳሌ የቢጊነር ኮርሶች አሉ፣ ኢንተርሚዲየት ሌቭል ኮርሶች አለን፣ አድቫንስድ ኮርሶች አሉ። ለምሳሌ እዚህ ጋር ብትሄዱ ለምሳሌ ፓይተን ፎር ቢጊነርስ። ለምሳሌ አንዳንድ ሰዎች በዚህ ዘመን ኮድ አያስፈልግም ብለው ሊያስቡ ይችላሉ። ነገር ግን ኮድ ማድረግ ያስፈልጋል። አንድ it's important if you learn how to code, but at least you should know the basic of coding። ለምሳሌ ፓይተን ሊሆን ይችላል፣ የተለያዩ ኮዲንግ ላንጉዌጆች ሊሆን ይችላሉ። at least ቤዚክ የሆነውን ነገር ማወቅ አለባችሁ። ሶ ይሄ ፕላትፎርም ሜንተርሺፕ አካዳሚ ስቴፕ ባይ ስቴፕ እንዴት ነው ፓይተን የምትማሩት የሚለውን ያስተምራቸዋል። ለምሳሌ መጀመሪያ ማወቅ ያለብን አንድን ቋንቋ ስንናገር ቫሪያብሎችን እና ምን አይነት ዴታ ታይፖች አሉ ነው። ለምሳሌ የትኛውን ቋንቋ መጀመሪያ ስትናገሩ ምንድን ነው ያ ቋንቋ ምን አይነት ስፔሊንግ ነው የሚጠቀመው? ለምሳሌ አማርኛ ሀሁ ይጠቀማል፣ እንግሊዝኛ ኤቢሲዲ ይጠቀማል። እሱን ማወቅ አለብን። ስለዛ ሴም ቲንግ ፓይተንም የራሱ ቫሪያብሎች አሉ፣ ዴታ ታይፖች አሉ። ስለዛ እዚህ ጋር ያስረዳቸዋል። ምንድን ነው ዴታ ታይፕ፣ ምን አይነት ቫሪያብል ነው ፓይተንን ለመጠቀም ማወቅ ያለብን። ከዛ በኋላ ይህንን ከተረዳችሁ በኋላ ኔክስት ምን ትላላችሁ? ሌላ ኤጀንት አለን። ይህንን ኤጀንት መጠየቅ ትችላላችሁ። ኤክስፕሌን ቫሪያብልስ፣ ጌት ክሊር አናሎጂ ቤዝድ ኦን ኤክስፕላኔሽን ዊዝ ረነብል ኤግዛምፕል። ሶ በኤግዛምፕል ምን ያደርግላችኋል? አሁን እዚህ ጋር ቲንክ እያደረገ ነው፣ ሲጨርስ ያሳያችኋል ማለት ነው። ትንሽ ወደ ላይ ለማድረግ ፑሽ ያደርገኛል። እስኪጨርስ መጠበቅ ትችላላችሁ። ሶ እዚህ ጋር ይኸውና መልሱን መልሶላችኋል። ሶ this is your question
So welcome to your first Python lesson. Hello friend, I'm excited you're starting your Python journey. So imagine you have shelf full of glass jars in your kitchen. Each jar has a label on the outside like sugar, rice content. So እዚህ ጋር እያብራራላችሁ ነው ማለት ነው። ኤአይ ኤጀንቱ ቫሪያብል ማለት ፓይተን ላይ ቫሪያብል ማለት ምን ማለት ነው የሚለውን እያስረዳችሁ ነው ማለት ነው። ስለዛ ይህን ስጨርሱ ኔክስት ትጠይቃላችሁ። ስለዛ ኮርሱን ስጨርሱ ይህን ኮርስ ጨርሻለሁ ስትሉ ወደ ኔክስት ኮርስ ይመራችኋል ማለት ነው። ለምሳሌ let's say if I say I completed this course, it will lead me to next course which is lists and dictionaries. So ይሄ ብቻ ሳይሆን ብዙ ኮርሶች ቢጊነር ሌቭል አለን፣ ኢንተርሚዲየት ሌቭል ብዙ ኮርሶች አሉን፣ አድቫንስ ሌቭል ብዙ ኮርሶች አሉን። ወደፊት በተመልካች ጥያቄ ኦር በማርኬቱ ዲማንድ ሌሎች ኮርሶችን ዴቨሎፕ አድርገን ኢንክሉድ የምናደርግ ይሆናል። ሶ እነዚህ በጣም ኢምፖርታንት የሆኑ ስኪሎች ናቸው። ስለዛ በዚህ ዘመን ዩኒቨርሲቲ ሄዶ መማር ብዙም ላያስፈልግ ይችላል። አትማሪ እያልክ ሳይሆን ላያስፈልግ ይችላል። እንደዚህ አይነት ቱሎችን በመጠቀም መማር ይቻላል። ዩኒቨርሲቲ መሄድ ሳያስፈልግ ማለት ነው። እዚህ ጋር እነዚህ አሁን ፈቃደኛ ሆነው ለጊዜው የገቡ ሜንተሮች ናቸው። ለምሳሌ 4 ሜንተሮች አሉን። ለምሳሌ አንድ ሰው እንደ ሜንቲ ሆኖ ቢመዘገብ ምን ማድረግ ይችላል? ይሄንን ሜንቶር ሪኩዌስት መጠየቅ ይችላል። ለምሳሌ እዚህ ጋር እኔ አሁን እንደ ሜንቶር ነው እዚህ ፕላትፎርም ላይ የገባሁት። እስቲ እንደ ሜንቲ ደግሞ ሆኜ ልግባ። ሶ አሁን ይሄ ሜንቲ ፕላትፎርም ነው። ሶ ሜንቲ የሆናችሁ ስትገቡ ካሉ ሜንተሮች ጋር ምን ያህል ማች እንደምታደርጉ ኪወርዶችን በመጠቀም ከሜንተሮች ጋር ማች ያደርጋቸዋል። ለምሳሌ እቺ ሜንቲ ከዚህኛው ሜንቶር ጋር 85% ማች ታደርጋለች፣ ከዚህኛው ጋር 81፣ ከዚህኛው ጋር 54፣ ከዚህኛው ጋር 44። ስለዛ መጀመሪያ ሪኩዌስት መጠየቅ ያለባት እቺ ሜንቲ ማንን ነው ማለት ነው? ይህን ሰው ነው። ሶ መጀመሪያ ታያለች ምን አይነት ኤክስፒሪየንስ ነው ያለው፣ ምን አይነት ዘርፎች ላይ ነው እንትን የሚለው። ሶ ኢፍ ሺ ቲንክስ ዲስ ፐርሰን ካን ሜንቶር ሀር ምንድን ነው የምታደርገው? ኔክስት ሪኩዌስት ነው የምትልከው። ምንድን ነው የምትፈልገው? ምን አይነት ኤሪያ ላይ ነው እንዲያማክራት የምትፈልገው? ኢንዲን ሾርት ኖት ጽፋ ሪኩዌስት ሴንድ ማድረግ ትችላለች ማለት ነው። ስለዛ ሜንቶሩ ደግሞ ሳይን ሲያደርግ የእሷን ሪኩዌስት ያይና ቤዝድ ኦን ሀር ሪኩዌስት ጊዜና ፍላጎት ካለው ያማክራታል ማለት ነው። እንደዛውም እዚህ ጋር ሜንቲ አለ። ለምሳሌ ይሄ ሜንቲ ፔጅ ነው። ለምሳሌ እኔ እንደ ሜንቶር ሆኜ ብገባ ያሉትን የሜንቲዎች እዚህ ጋር ያሳየኛል ማለት ነው። ሌላ ኦኬ፣ ከዚህም በተጨማሪ እንዴት ነው የሚሰራው የሚለውን እዚህ ጋር ቪዲዮ አለን እንዴት እንደሚሰራ። እዚህ ጋር ዲስክሪፕሽኖች አሉ። ምን ማድረግ መጀመሪያ አካውንት ክሬት ታደርጋለህ፣ ከዛ ፕሮፋይልን ኮምፕሊት ታደርጋለህ። ሜንቲ ከሆንክ የሜንተሮችን ፔጅ ብሮዝ ታደርግና የሚስማማን ሜንተር መርጠ ሪኩዌስት ትልካለህ። ኢንዴን አፍተር የሜንተርሺፕ ሪኩዌስት ከተቀበላችሁ ያ ሰው ዴን ከዛ በኋላ ያለውን ዲስከስ አድርጋችሁ ከዛ ዩ ትራክ ዩር ጆርኒ ኢፍ ዩ ሃቭ አ ሰክሰስፉል ጆርኒ ዊዝ ዳት ሜንቶር ዴን ዩ ካን አፕዴት አስ ዴን ኢፍ ዩ ሰክሰስፉል ከሆናችሁ ያንን ሰክሰስ ስቶሪያችሁን እዚህ ፔጅ ላይ አድ ማድረግ እንችላለን ማለት ነው። ኮሚኒቲ ለምሳሌ ማንኛውንም ጥያቄ ቢኖራችሁ እዚህ ላይ ገፍታችሁ መጠየቅ ትችላላችሁ። ለምሳሌ የሆነ እርዳታ ብትፈልጉ በየትኛውም ኤሪያ እርዳታ ስል ፋይናንሻል እርዳታ ወር ሳይሆን ጥያቄ ላይ ካላችሁ ለምሳሌ ኦኬ አይ ጎት አ ስኮላርሺፕ ኢን ዲስ ኢን ዳት ዩኒቨርሲቲ ሃው ካን አይ ሉክ ፎር ሃውስ ኦር ሃው ካን አይ ፋይንድ አ ፍሬንድ ኦር ዋትኤቨር ሪሰርች ጥያቄ ካላችሁ ሪሰርች ጥያቄ መጠየቅ ትችላላችሁ። ሜንቶርሺፕ፣ ኬሪየር፣ ስኮላርሺፕ፣ ኦፐሬሽን ጀነራል ይህን መርጣችሁ ጥያቄ መጠየቅ ትችላላችሁ። ፈቃደኛ የሆነ ሰው እዚህ ጋር መልሳችሁን ይመልስላችኋል ማለት ነው። እዚህ ጋር ቅድም እንደነገርኳችሁ ሰክሰስ ስቶሪ ካላችሁ ዊል ሼር ዩር ሰክሰስ ስቶሪ። ሶ
ስለዚህ ሜንቶርሺፕ አካዳሚ ሊሆን ይችላል ኦር ኢንጀነራል ስለ ሜንቶርሺፕ ኦር ስለ ቨርቹዋል ዩኒቨርሲቲ ብሎግ ቢኖራችሁ ኦር ኢንሳይት ቢኖራችሁ እሱን ኢንሳይት እዚህ ላይ ኢንክሉድ ለማድረግ ፈቃደኛ ነን ብትልኩልን። እኛም የራሳችንን ብሎግ እና ኢንሳይት እንጨምራለን ወደፊት። ሶ ኦኬ ፕራይሲንግ ኤንድ ሌቭሊንግ። ሶ ቅድም እንደነገርኳችሁ ሲስተሙን አቢዩዝ እንዳያደርጉ ሰዎች የተወሰነ ክፍያን አካተናል። የመጀመሪያው we have a free version. so this free version only limited የሆነ access ነው ያለው። you browse verified mentors, you have 3 AI advisor queries per day. 3 ጥያቄ መጠየቅ ትችላላችሁ። first lesson of each track ለምሳሌ የእያንዳንዱ ትራክ first lesson መማር ትችላላችሁ። next ለመማር you have to pay. community read only, you cannot post anything on community. ኢቨንት ካላንደሮችን ማየት ትችላላችሁ ግን ጆይን ማድረግ አትችሉም። ስታንዳርድ ፕራይሳችን 250 ብር ነው። this is very I don't think it's that much big amount of money. so እነዚህን አክሰሶች ታገኛላችሁ 250 ብር በመክፈል። ፕሪሚየም እንትናችን 500 ብር ነው። so 500 ብር ከከፈላችሁ ፉል አክሰስ ታገኛላችሁ። ይሄንን በተለያየ መንገድ መክፈል ትችላላችሁ። በቴሌ ብር ኦር ሲቢኢ ብር መክፈል ትችላላችሁ። ነገር ግን ቅድም እንዳወራሁት ፖቴንሻል ኖሮት ግን ይህን 200 እና 500 ብር 250 ብር እና 500 ብር መክፈል የማይችል ሰው ምን እናደርጋለን? አፕላይ ቢያደርግ ፍሪ ስኮላርሺፕ ቢያደርግ will active learner who has completed 3 or more lessons, demonstrated financial need, residing in developing countries. so ስሙን ያስገባል፣ ካንትሪውን ያስገባል። then why do you need this scholarship? 200 ካራክተር ያለው ይጽፍልናል። ምን አይነት ሆፕ ነው ምን አይነት ነገር ነው አቺቭ ማድረግ የሚፈልገው የሚለውን ይጽፍልናል። ከዛም በተጨማሪ እኛ ዶክመንቱን ጠይቀን ያ ሰው ጥሩ ግሬድ አለው ጥሩ ፖቴንሻል አለው ብለን የምናስብ ከሆነ I will give a scholarship to that person, and then tomorrow when he ሰክሰስፉል ሲሆን ያው መጥቶ እንግዲህ ለኮሚኒቲው መመለስ ይችላል ኦር ፔይ ፎርዋርድ ማድረግ ይችላል ማለት ነው። ሶ ይህን ካልኩኝ ይበቃኛል። ሶ እዚህ ማንኛውም ሜንቲም ሊሆን ይችላል ሜንቶር ዳሽቦርድ አለው። ዳሽቦርዱ ላይ ኖቲፊኬሽን ማየት ይችላል። ለምሳሌ ሜሴጅ ለምሳሌ እቺ ልጅ ለዚህ ሜንቶር ምን ብላለች? ሜሴጅ ጽፋለች። ሄይ ሰላም ቴንክ ዩ ፎር ሴንዲንግ ዳት ሪኩዌስት አም ዊሊንግ ቱ። ሶ ይሄን የላከላት ሜንቶሩ ነው ሪኩዌስት ስለላከችለት ማለት ነው። ሄይ ሰላም ቴንክ ዩ ፎር ሴንዲንግ ዳት ሪኩዌስት አም ዊሊንግ ቱ ሜንቶር ዩ በት አይ ዋንት ቱ ኖ ሞር አባውት ዩር ኢንተረስት ኤንድ ፕላን። ሶ ጽፎላታል። ሶ እቺ ሰው ነገ መታ ፕላኗን እና ኢንተረስቷን ትጽፍለታለች። ዴን ኮንቨርሴሽን ይቀጥልና ኋላ ላይ በኦንላይን ሚት ማድረግ ይችላሉ ማለት ነው። I think I want to show you something. so ሌላው ነገር ምንድነው? so okay, let me get in as a mentor again. so እዚህ ጋር ኦኬ ኖቲፊኬሽን ላይ ሶ እኔ እዚህ ጋር ለምሳሌ ሪኩዌስቶች አሉ። ሶ ለምሳሌ እቺ ልጅ ሪኩዌስት አድርጋለች፣ ይሄ ልጅ ሪኩዌስት አድርጓል፣ ይሄ ልጅ ሪኩዌስት አድርጓል ሜንቶር ለመደረግ ማለት ነው። ለምሳሌ እቺን ሰው ቅድም እንደነገርኳችሁ ሜንቶር ተቀብያታለሁ። ስለዛ ኔክስት የሚሆነው ሜሴጅ ከተጻጻፍን በኋላ there are 3 options to make to schedule our meeting. We can use Zoom meeting, Google meeting, or there is also a new app called Jitsi Room. So this is a free meeting room. so እዚህ ላይ schedule meeting schedule ማድረግ ትችላላችሁ። if you want to regularly meet ማድረግ ከፈለጋችሁ እዚህ ጋር ወሩና ቀኑን ታስገባላችሁ። ከዛ እየተመካከራችሁ ጥሩ ሁኔታ ላይ ለመድረስ ትሞክራላችሁ ማለት ነው። ስለዛ this is all about this platform. Please, thank you, bye.